አንድ ደካማ ልጅ በትምህርት ቤት ብዙም የማይታወቅ ነገር ግን በኋላ በዓለም ዙሪያ በሚሊዮኖች የሚታወቅ የአክሽን ፊልም ኮከብ ሆነ። ይህ የአጋጣሚ ታሪክ አይደለም፣ የትጋት የጽናት እና ህልምን ያለመተው ታሪክ ነው። ዛሬ በዓለም ላይ በማርሻል አርት በአክሽን ፊልሞች ታሪክ ውስጥ ልዩ ስፍራ ስላለው ዣን ክሉድ ቫን ዳም በዝርዝር እናወራለን። ይህ ቪዲዮ እስከ መጨረሻው ከተመለከታችሁት ቫን ዳም በዓለም ላይ እንዴት ከታላላቅ የአክሽን ኮከቦች አንዱ እንደሆነ በሙሉ ትረዳለህ። ቫን ዳም በጥቅምት 18 ቀን በ1960 በብራስልስ ተወለደ። በወቅቱ ማንም ይሄ ትንሽ ልጅ አንድ ቀን የዓለም ታዋቂ ኮከብ እንደሚሆን አያስብም ነበር። በልጅነቱ ሰውነቱ ደካማ ነበር። ብዙ ልጆች በሚጫወቱበት ጊዜ እሱ በፍጥነት ይደክመው ነበረ። አባቱ ግን ልጁ በራሱ እንዲተማመን እና ጠንካራ እንዲሆን ይፈልግ ነበር። ስለዚህ በ10 ዓመቱ ወደ ካራቴ ክለብ ወሰደው። ይህ የህይወቱን አቅጣጫ የቀየረ ውሳኔ ነበር። ጥቂት ዓመታት ካለፉ በኋላ ቫን ዳም በካራቴ ከምርጥ ተማሪዎች አንዱ ሆነ። አሰልጣኞቹ የሚደነቁበት አንድ ነገር ነበር። እሱ ሌሎች ከሄዱ በኋላም ቀርቶ ይለማመድ ነበር። አንድ ጊዜ ተጨማሪ እደግማለሁ ብሎ ያስብ ነበር። ይህ ልምድ በኋላ የዓለም ኮከብ እንዲሆን ረዳው። ከደካማ ልጅነት ወደ ጠንካራ የማርሻል አርት ተወዳዳሪነት የደረሰው ቫን ዳም ከዚህ በኋላ የሚገጥመው የበለጠ ከባድ ፈተና ነበር። ህልሙ የዓለም ታዋቂ የፊልም ኮከብ መሆን ነበር። ነገር ግን ይህን ህልም ለማሳካት ሀገሩ ትቶ ወደ ዩናይትድ ስቴትስ መጓዝ ነበረበት። በዚያ የጠበቀው ግን ዝና ሳይሆን ረሃብና ድህነት እና ብዙ ውድቀት ነበር። በወጣትነቱ ቫን ዳም አንድ ትልቅ ህልም ነበረው። ያ ህልም የማርሻል አርት ሻምፒዮን መሆን ብቻ አልነበረም፣ የዓለም ታዋቂ የፊልም ኮከብ መሆን ፈለገ። በዚያን ጊዜ ይህ ህልም ለማሳካት አንድ ቦታ ብቻ ነበር፣ የፊልም ዓለም ማዕከል የሆነችውን ሎስ አንጀለስን ነበረች። ስለዚህ ሀገሩን፣ ጓደኞቹን እና ቤተሰቡን ትቶ ወደ ዩናይትድ ስቴትስ ተጓዘ። አስቸጋሪ ጅማሮ፣ ነገር ግን የጠበቀው ዝና አልነበረም። ስራ አልነበረው፣ ብዙ ገንዘብ አልነበረው፣ የእንግሊዝኛ ቋንቋ ገና ጠንካራ አልነበረም። አንዳንድ ቀናት ምግብ ለማግኘት እንኳን ይቸገር ነበር። ብዙ ሰዎች እዚህ ድረስ ሲደርሱ ህልማቸውን ይተዋሉ፣ ነገር ግን ቫን ዳም አልተወም። ቫን ዳም ለመኖር የተለያዩ ስራዎችን ይሰራ ነበር። አንዳንድ ጊዜ ሹፌር ሆኖ ሰራ፣ አንዳንድ ጊዜም በሬስቶራንት ሰራ፣ አንዳንድ ጊዜም የአካል ብቃት አሰልጣኝ ሆኖ ሰራ። ቀን ስራ፣ ማታ ስልጠና፣ ከዚያም የፊልም ኦዲሽን። ይህ የየቀኑ ህይወት ሆነ። ተደጋጋሚ ውድቀቶች። ብዙ ጊዜ ወደ ፊልም አዘጋጆች ይሄድ ነበር፣ ነገር ግን መልሱ ብዙ ጊዜ አይሆንም ነበረ። አልተመረጥክም፣ ሌላ ጊዜ ሞክር፣ ይቅርታ አንፈልገም። እነዚህ ቃላት ደጋግሞ ሰማ፣ ግን እያንዳንዱን እምቢታ እንደ ትምህርት ወሰደው። ቫን ዳም አንድ ቀን የማርሻል አርት ችሎታውን ለአንድ የፊልም ፕሮዲውሰር አሳየ። ከፍተኛ የእግር ምቶቹ፣ ፍጥነቱና እንቅስቃሴው ሁሉንም አስደነቁ። ይህ ትንሽ እድል በኋላ ትልቅ በር ሆነለት። በ1988 በብለድ ስፖርት ዋና ተዋናይ ሆኖ ታየ። ፊልሙ ሲለቀቅ ብዙ ሰዎች በአስደናቂ የማርሻል አርት እንቅስቃሴዎቹ ተገረሙ። ከዚህ በኋላ የቫን ዳም ስም በመላው ዓለም ታወቀ። ከድህነት ወደ ዝና፣ ከውድቀት ወደ ስኬት ያደረገው ጉዞ የብዙ ሰዎችን መነሳሳት ሆነ። ነገር ግን ዝናው እየጨመረ በሄደ ቁጥር ፈተናዎች እየበዙ መጡ። ከብለድ ስፖርት ፊልም በኋላ ቫን ዳም በተከታታይ የዓለም ታዋቂ ፊልሞች ሰራ። ነገር ግን ዝና፣ ገንዘብ እና ታዋቂነት አዳዲስ ፈተናዎችን አመጡ። በ1989 በኪክቦክሰር ተወነ። በዚህ ፊልም ውስጥ የተጫወቱት የትጋት፣ የበቀል እና የድል ታሪክ የብዙ ተመልካቾችን ልብ አሸነፈ። የስልጠና ትዕይንቶቹ እስከዛሬ ድረስ በማርሻል አርት አድናቂዎች ይወደዳሉ። ቫን ዳም ከሌሎች ተዋናዮች የሚለየው ነገር ምን ነበር? ብዙዎቹ ተዋናዮች የማርሻል አርት እንቅስቃሴያቸውን ለፊልም ይማሩ ነበር፣ ነገር ግን ቫን ዳም በእውነት የሰለጠነ የማርሻል አርት ባለሙያ ነበር። የሚያደርጋቸው ከፍተኛ የእግር ምቶች፣ ፈጣን እንቅስቃሴዎቹ እና ታዋቂው ሙሉ ስፕሊት እውነተኛ ችሎታውን ያሳዩ ነበር። ተከታታይ ስኬቶች። ከዚያ በኋላ ደብል ኢምፓክት ተለቀቀ። በዚህ ፊልም ላይ 2 የተለያዩ ገጸ ባህሪያትን በአንድ ጊዜ በመጫወት የተዋናይነት ብቃቱን አሳየ። ከዚያም ዩኒቨርሳል ሶልደር ተለቀቀ። በዚህ ፊልም ከዶልፊን ጋር የተጫወተው አስደናቂ ፍክክር የተመልካቾችን ቀልብ ሳበ። ከፍተኛው የስኬት ዘመን። በ1994 ታይም ኮፕ የተሰኘው ፊልም ተለቀቀ። ይህ ፊልም በገቢ ረገድ ከቫን ዳም ታላላቅ ስኬቶች አንዱ ሆነ። በዚያን ጊዜ ቫን ዳም በዓለም ላይ በጣም ተፈላጊ ከነበሩ የአክሽን ተዋናዮች አንዱ ነበር። ስሙ በየሀገሩ ይጠራ ነበር። ፊልሞቹም በሚሊዮኖች የሚቆጠሩ ሰዎች ይመለከቱ ነበር።
የማርሻል አርት ተጽዕኖ በ1990ዎቹ ብዙ ልጆችና ወጣቶች ቫንዳም አይተው ካራቴ፣ ቴኳንዶ እና ኪክቦክሲንግ መማር ጀመሩ። እርሱ ፊልም ተዋናይ ብቻ አልነበረም፣ ብዙ ሰዎች ወደ ማርሻል አርት እንዲገቡ ያነሳሳ ሰው ነበር ከዝና በስተጀርባ። ነገር ግን በውጭ የሚታየው ስኬት ብቻ አልነበረም። ዝና፣ ብዙ ስራ፣ ጫና እና የግል ህይወት ችግር ቀስ በቀስ መጨመር ጀመሩ። እነዚህ ችግሮች በኋላ በሙያው እና በህይወቱ ላይ ትልቅ ተጽዕኖ አሳደሩ። በ1990ዎቹ መጀመሪያ ላይ ዣን-ክሎድ ቫን ዳም በዓለም ላይ ከፍተኛ ዝና ያላቸው የአክሽን ተዋናዮች መካከል አንዱ ነበር። ነገር ግን ብዙ ጊዜ ሰዎች የሚያዩት ዝናን ብቻ ነው፣ ከዚያ ጀርባ ያሉትን ፈተናዎች አያዩም። የዝና ጫና። በየዓመቱ ብዙ ፊልሞችን ይሰራ ነበር፣ በየቀኑ ረጅም ሰዓታት ይቀርጽ ነበር። በተመሳሳይ ጊዜ ደግሞ ከባድ የማርሻል አርት ልምምዶች ያደርግ ነበር። ይህ ሁሉ በአካሉና በአእምሮ ላይ ትልቅ ጫና ፈጠረ። የግል ህይወቱ። ቫን ዳም በግል ህይወቱም ብዙ ተግዳሮቶች አልፏል። ጋብቻዎቹ ብዙ ፈተናዎችን አይተዋል እና የቤተሰብ ጉዳዮች በሙያው ላይ ተጽዕኖ አሳድረዋል። እርሱ በኋላ በቃለ መጠይቆቹ ላይ እነዚህ ዓመታት በህይወቱ እጅግ አስቸጋሪ እንደነበሩ ተናግሯል።